እንደምን አረፈዳችሁ በድጋሚ አድማጮች። ሜጀሩም ከየትኛው አውራጃ እስር ቤት እንዳመለጥን ከእስር ቤቱ ከወጣን ስንት ቀን እንደሆነን እያንዳንዳችን የታሰርንበትን ጊዜ ብዛት እያንዳንዳችንን ዜግነት የያዝነውን ረሽ መሳሪያዎችና ፈረሶች ከየት እንዳገኘናቸው ሌላም ጥያቄዎችን አቅርበውልን ትክክለኛው መልስ ከሰጠናቸው በኋላ በበኩላችን ጥያቄ እንዳለ ማቅረብ እንደምንችል ገለጹልን። በዚህ መሰረት ሁላችንም የተቸገርንበትን ጉዳይ በመጠየቅ ሰፋ ያለ ውይይት ያደረግን ሲሆን እስር ቤት ውስጥ በነበርንበት ጊዜ በዚህ ተራራ ላይ ብዙ አርበኞች እንዳሉ ነበር የሰማነው። ሆኖ አሁን ስላሉት አርበኞች ድርጅታዊ አቋም ሜጀሩ ሲያስረዱን እኛም እንደናንተው ከእስር ቤት አምልጠን ከወጣን ገና አንድ ወር ጊዜ ብቻ ያሳለፍን ሲሆን ከዚህ በፊት የነበሩት አርበኞች እኛ ሳንደርስ እንደሰማነው ይህንን ተራራ ለቀው ወደ ሌላ ስፍራ ተዘዋውረዋል። እነሱ ቢኖሩማ ምንም ችግር ባልገጠመን ነበር። ያሉን መሳሪያዎች ከአንድ ፋሽስት ወታደር የነጠቅነው አንድ አልቤን ጠመንጃ ከ12 ጥይት ጋር፣ አንድ ፊሻሌ ሽጉጥ ከ6 ጥይት ጋር እንዲሁም በገንዘብ የተገዙ 3 የእጅ ቦምቦች ብቻ ናቸው። የኛም ቁጥር 30 ነው በማለት የአርበኞቹን አጠቃላይ ሁኔታ በዝርዝር ያስረዱን ሲሆን በማግስቱ ጠቅላላ ስብሰባ አድርገን መመካከር ተጀመረ። እኔም የጦር መሳሪያ እስክናገኝ እጃችንን አጣምረን መቀመጥ የለብንም፣ ይልቁንም ፋሽስቶች እስካለንበት መጥቶ ቢማርኩን በተለይ እኔ ጥቁር በመሆኔ ከመማረክ ይልቅ በሰኮንድ ውስጥ እንደሚገሉኝ እርግጠኛ ነኝና ፈቃደኛ የሆኑት ተከትለውኝ የጦር መሳሪያ ማግኘትና ሕይወታችን እስካለፈ ድረስ የጠላትን ኃይል ማድከም አለብን የሚል አስተያየቴን ሰጠው። ሐሳቤ የሜጀር ፋይልንና የአብዛኛውን አርበኞች ድጋፍ ከማግኘቱም በላይ 27 የዩጎዝላቪያና 2 የእንግሊዝ ወታደሮች አብረው ሊሄዱ ቆርጠው ተነሱ። እጃችንን ባዶ እንዳይሆን በማለት ከቦምብ ከረሽ ጠመንጃና ከሽጉጥ አንስቶ እስከ ወይን ጠጅ ጠርሙስና ድንጋይ ድረስ ሁሉም ያገኘውን ይዞ ነበር። ከሜጀር ፋይል ጋራ ወደ ኋላ ለቀሩት ግን አንድ ረሽ ከ30 ጥይት ጋራ አንድ ቦምብና አንድ ሳንጃ ተተንላቸው ሳን ሎሬንሶ ወደ ተባለው የስር ሰፈር ከምሽቱ 1 ሰዓት ሲሆን አገሩን ቀደም ብለው በሚያውቁ ሰዎች መሪነት ጉዞ ተጀመረ። ያለንበት የሳን ሎሬንሶ ተራራ እኛ ከምንሄድበት አድራሻ በግምት የ15 ኪሎ ሜትር ርቀት የሚቀረው ስለነበረ የተዋጊዎቹ ቅደም ተከተል እንዲዘጋጅ ተደረገና ዋና አዛዥ ጁሊዮ ሆኖ እኔ ከ15 ሰውና መሳሪያ ጋር ግንባር ቀደምትነቱን ይዤ ጉዞ ቀጠለ። ለማጥቃት ያሰብነው ምሽግ እኔ ከዚያ በፊት ታስሬበት የነበረ የእስረኞች ሰፈር ነው። ከዚህ ስር ሰፈር ለመድረስ በግምት 2 ኪሎ ሜትር ተኩል ርቀት ሲቀር የመብራቱንና የስልኩን መስመሮች በጉጠት በጣጥሰን ከግቢው ዋና በር በስተጀርባ በኩል ለመግባት ዋናው መንገድ መልቀቅ ስንጀምር ያልታሰበ በረዶ መጣል ጀመረ። ይህ ሲሆን እግዚአብሔር እኛን ሊረዳን መፍቀዱን ሊያስገነዝበኝ ቻለ። ስለዚህ
በግቢው መግቢያ በር በስተጀርባ በኩል ለመግባት የጀመርነው መንገድ ትተን በዋናው በር ለመግባት በማለት ወደ ኋላ ተመለሰ። የግቢው ዘብ ወደ ቆሙበት ስፍራ አካሄዳችን በሆዳችን ተኝተን እንደ ነብር በመሳብ ነበር። ከበሩ ስንጠጋ አንገቴን ቀና አድርጌ ብመለከት አንደኛው ዘብ ቆሞ ሲጠብቅ፣ ሌሎቹ ጥቂት ዘበኞች ደግሞ እልፍ ብሎ በሚገኘው ዛኒጋባ ውስጥ መተኛታቸውን ተመለከትኩ። ነቅቶ የሚጠብቀው ዘብ ብረቱን በጀርባው ተሸክሞ እጆቹን በካፖርቱ ኪሶች ውስጥ በመክተት በዘብ መቆሚያ ውስጥ እንደቆመ ሳያስበው ጥልቅ ብዬ ሲይዘው የእንቅልፍ ሽውታ ይዞት ኑሮ በድንጋጤ ሲባንን ተከትለውኝ የነበሩት ሳጅን ሜጀር ዳግላስ የተባሉ እንግሊዛዊ ጉሮሮን አነቁት። በዚህም ጊዜ ብረቱን ነጥቄው ሁለቱን እግሮቹን በመያዝ ከሳጅን ጋር ተጋግዘን ወደ አንድ ጉድባ ወስደን አንገቱን በመጠምዘዝ ገደልነው። መሞቱን ለማረጋገጥም ያህል ሆዱን በሳንጃ ሸረከት ነው። ሳጅን ሜጀሩ የሟቹን ዘብ ልብስ አውልቀው ለብሰው ከዘብ መቆሚያው ስፍራ ስንደርስ እሳቸው ዘብ በመምሰል ሳንጃ የተሰካበትን ብረት ይዘው ቆሙ። በዛ ሰዓት የነበረው የበረዶ ሸንፍር መዓት ነው። ነፋሱ ያፏጫል። የመስኮቱ መዝጊያዎች እንቀጠቀጣሉ። እስር ቤቱም በአርበኞች ተወረረ። የዘቦቹ አለቃ በመጠራጠር ይመስለኛል የአስር እልቅና ማረጉን እንዳረገ ሲጠጋቸው አንገቱን ሲያንቁት እኔም ካደፈጥኩበት ደረስኩና ተረዳተን በማፈን ገደልነው። ሌሎች ተከታዮቻችን ደግሞ እኛን አልፈው ሄደው ኑሮ የቀሩት ዘበኞች እንደተኙ ደርሰውባቸው ሁሉንም በሳንጃ ጭጭ አድርገዋቸው አንዱን ብቻ ለመሪነት እንዲረዳ በሕይወት ማርከው ቆዩ። የተገኘውን መሳሪያ ሁሉ ያማረጥን በእጃችን ስናገባ እኔ አንድ ድግን ቀላል መትረየስ ደረሰኝ። የተማረከው ዘበኛ ወደ ዋናው አዛዥ መኖሪያ እንዲወስደን ነገርነውና ከአንድ ፎቅ ቤት ደረስን። ድምፁን ከፍ አድርጎ እንዲጠራው አዘዝነው። ምርኮኛው እንዳይቃወመን ሕይወቱን ወዲያውኑ እንደሚያጣት ያውቀዋልና በፍርሃት እየተንቀጠቀጠ ማርሻሎ ማርሻሎ ሲል ተጣራ። ዋና አዛዡ እንዲሁ በተመሳሳይ ድምፅ ምን ሆነሃል በማለት ቢጠይቅ ከካምፑ ግርጌ የብዙ ሰዎች ድምፅ ስለምሰማ ይህንኑ እንድነገር ካለቃዬ ታዝዤ ነው የሚል መልስ ሰጠው። ዋና አዛዡ ከጥቂት ደቂቃዎች በኋላ የአልጋ ልብስ ለብሶ ከፎቁ በረንዳ ላይ ወጣ። መብራቱ አስቀድሞ ስለተቆረጠበት በእጁ የባትሪ መብራት ይዟል። ይህንንም መብራት በእኛ ላይ ሲያበራ በያዝኩት መትረየስ ውስጥ የነበሩትን 20 ጥይቶች በደረቱ ላይ ሳራግፍበት በጀርባው ተንጋለለና ከዚያው ከቆመበት በረንዳ ላይ ወደቀ። የጥይት ድምፅ የሰሙት 3 ሴቶችና 4 ሕፃናት ከመኝታ ቤታቸው እየተሯሯጡ ወጥተው ሬሳውን በመክበብ ይጫጫሁ ጀመር። በኋላ እንደሰማሁትና ልረዳ እንደቻልኩት ሁለቱ የሟቹ እህቶች ሲሆኑ አንዲቷ ሚስቱ፣ ሕፃናቱ ደግሞ ልጆቹ ነበሩ። የቀሩትም በግቢ ውስጥ በየክፍሎቻቸው ተኝተው የነበሩትን ወታደሮች በመቶ አለቃ ጁልዮ ታችክ የሚመሩት ተከታዮቻችን እየተደናበሩ ሲሯሯጡ
በጥይት ጨረሷቸው። ይህ ሁሉ ተአምራት ስመለከት አዲስ አበባ ውስጥ በፋሽስቶች የተፈጸመውን ግፍ አስታወስኩ። አዎ ብዙዎቹ ጀግኖች ሳያስቡት በሰላም ከተቀመጡበት ቤታቸው ውስጥ በጥይት ተፈሽተዋል። በሰደፍ በአካፋና በዶማ ድብደባ ሕይወታቸውን አጥተዋል። ሴት፣ ወንድ፣ ልጅ፣ ሽማግሌን አላማረጠም። ወላጆችና ቤተዘመዶች የሟቾች ቤተሰቦቻቸውን ሬሳ ለማንሳት እንኳን ሳይቻላቸው የቀረበት ክፉ ቀን ነበር። ይሁን እንጂ እኔ ደግሞ በፈጣሪ ትእዛዝ ወደማላቀው አገር ተልኬ የወገኖቼን ደም ለመበቀል በመቻሌ የአምላክን ፍርድ አደነቅኩ። በእስር ቤቱ ቅጥር ግቢ ውስጥ ከኛ በኩል አንድም ሰው ሳይነካ ሙሉ ባለስልጣንነትን ከተቀዳጀም በኋላ ለመሪነት ያስቀረኑን ዘብ በፍርድ የሞት ቅጣት እንዲቀበል ተወስኖ በመቶ አለቃ ጁሎ ታችቅ እጅ በጥይት ተደበደበ። የቀጠለው ተግባራችን ደግሞ ግምጃ ቤቶችን ከፍተን የተገኘውን ልብስ፣ ምግብ፣ መሳሪያና ጥይት ሁሉ ካወጣን በኋላ ከእስር ቤት ውስጥ በተገኘችው አንዲት ፊያት ትሬንታ ኳትሮ መኪና ላይ መጫንና ወደ መጣንበት ምሽግ መላክ ነበር። ይህ ተከናውኖ እንዳለቀ እስረኞች ታስረው ሲጮጮሁ የነበሩበትን ክፍሎች እየከፈትን እስረኞችን በነፃ ለቀቅናቸው። እስረኞቹ ተለቀው ሲወጡ ፈጥነው በመሄድ ፋንታ በደስታ ስሜት እየተቃቀፉ ዘፈን በመስፈን ይጨፍሩ ጀመር። አዛዥና ታዛዥ ጠፍቶ በደስታ መንፈስ የተዋጡ እስረኞች ገሚሱ ሲሯሯጥ ገሚሱ ወጥቶ የሚሄድበትን ቆሞ ሲያሰላስልና ሲመካከር የቀረው የሚወደቀ መሳሪያና ዕቃዎችን ለማንሳት ጉድ ጉድ ሲል ያልታሰበ የመትረየስ ሩምታ ተኩስ ከአንዲት ለብቻ ከቆመች ክፍል ቤት መስኮት ላይ ወረደበት። በዚህም ጊዜ በጥይት የተመታው ደናውም ለጥ ብሎ ከመሬት ላይ ተኛ በማለት ሻምበል ጀምረው ያልጨረሱልንን የሳን ሎሬንሶን የስር ሰፈር ወረራ ታሪክ በሚቀጥለው ሳምንት ሊያወጉን ቃል እየገቡ በዚሁ ይሰናበቱናል። እስከዛው የሳምንት ሰው ይበለን በማለት እኔም የዚሁ ፕሮግራም አዘጋጅ ያሰንብትልኝ ይላል አክባሪያችሁ ደበበ።